ጅማ አባጅፋር ቤተ መንግስት ነው የምንገኘው። የጅማው ንጉስ የጅማ አባጅፋር መግቢያ በር የምታዩትን ይመስላል። ወደ ውስጥ እንገባለን ኢንሻአላህ። የምታዩት ደግሞ የጅማ አባጅፋር መስጊድ ነው ማለት ነው። እንደምታዩት ያው የተወሰነ ነው የሚቀረው፣ ነገር ግን ተጠናቋል ማለት ይቻላል። ተመልከቱት። ከመንግስት ውስጥ እንገኛለን። የጅማው ኪንግ አባጅፋር ማለት ነው። እዚህ ጋር እንደምታዩት እንግዲህ በጣም ያምራል። ሙሉ ከተማው በዚህ ቦታ እንዲሆናችሁ መመልከት ትችላላችሁ። ንጉስ አባጅፋር እንግዲህ እዚህ ጋር ወይም እዚህ አካባቢ ላይ ቤተ መንግስታቸው ነበርና ከዚህ ጋር ሆኖ ነበር ጅማን እንግዲህ ያው እየተመለከቱ ሲያስተዳድሩ የነበሩት ማለት ነው። ስለ ንጉስ አባጅፋር እንግዲህ የምታውቁትን ነገር ወይም ለየት ያለ ነገር ኮመንት ላይ አስቀምጡልን። ያው እሳቸው ከሰሩት ውስጥ እኔ አንዱን ልንገራችሁ። አዲስ አበባ ውስጥ ፎቅ ሳይሰራ ለሙስሊሞች በማሰብ ለኢትዮጵያውያን በማሰብ እንግዲህ መካ ላይ ትልቅ ፎቅ አስገንብቷል። ያ ፎቅ አሁን ላይ ሙስሊሙ ማህበረሰብ እየጠቀመ ነው እና በዚህ ልክ አርቀም ማሰብ ለኡማው ለዲኑ መጨነቅ ያስፈልጋል። የአባጅፋር ትውልድ ነው።